በማህበራዊ ሚዲያ መነጋገሪያ የሆነው የተወዳጁ ቲክቶከር ሙሴ ሰለሞን የጋብቻ ሁኔታና የሽምግልናው ሂደት ባልታሰበና ባልተጠበቀ መልኩ ተሰናክሏል። ሙሴ ሰለሞን ሲጠበቅ የነበረው ጋብቻው እንዲሰናከል ያደረገው ያልተነገረው ሚስጥር ይፋ ወጥቷል። ይህ መረጃ በዛሬ ጉዳያችን በስፋት እንቃኛለን። አብራችሁን ቆዩ። እኛ ኢትዮ ግሎባል 360 ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ በአክብሮት እንጋብዛለን። በዚህ ወደ ዝርዝሩ ገባን። መልካም ቆይታ። በማህበራዊ ሚዲያ ዓለም በተለይም በቲክቶክ መንደር የሰዎችን ቀልብ መግዛትና አመኔታን ማትረፍ እጅግ ከባድ በሆነበት በዚህ ዘመን አንድ ወጣት የራሱን ደማቅ ታሪክ መጻፍ ችሎ ነበር። የህይወቱ ውጣ ውረድ፣ የስኬት ማማ፣ ያልታሰበ እስራትና የልብ ስብራት ተፈራርቀው በማዕበል ውስጥ የሚያልፈው ይህ ወጣት በዛሬ መረጃ ሰዓታችን ድንቃኛው አድርጎናል። እርሱም ሙሴ ሰለሞን ነው። በቲክቶክ ክሬቲቭ አዋርድ በተደጋጋሚ ያሸነፈው በዜናዎቹ አቀራረብና በተወዳጅነት ዛሬም ድረስ ስሙ የሚነሳው ይህ ወጣት ከሰሞኑ ግን ባልታሰበና ባልተጠበቀ መልኩ ስሙ ከአንድ ጉዳይ ጋር በስፋት የተነሳ ይገኛል። ይህን ጉዳይ ነው በዛሬ መረጃ ሰዓታችን የምናነሳው። ከ6 ወራት በፊት በከፍተኛ ድምቀት የተጀመረውና በሽማግሌ ታጅቦ የነበረው የሙሴ ሰለሞን የፍቅር ጉዞ ከሰርግ ይልቅ ወዳልታሰበ መለያየት ማምራቱን ትናንት አመሻሹን ይፋ ሆኗል። ይህ ጉዳይ የማህበራዊ ሚዲያ መነጋገሪያ አድርጎታል። በጉጉት ሲጠበቅ የነበረው ሰርግ ለምን ቀረም? ከትላንትናው ዕለት አንስቶ እየወጡ ያሉ መረጃዎችስ ምንን ያመለክታሉ? በስኬት፣ በፈተና፣ በእስራትና አሁን ደግሞ በልብ ስብራት ውስጥ እያለፈ የሚገኘው የቲክቶከሩ ዜና አቅራቢ ሙሴ ሰለሞን ጉዳይ ያልተሰማው ሚስጥርም ይፋ ወጥቷል። ወደ ዋናው የመለየት ዜና ከመግባታችን በፊት የሙሴን ማህበራዊ ሚዲያ ጉዞና የገነባውን ስብዕና ዞር ብለን እስኪ ለትውስታ እንቃኘው። ሙሴ ሰለሞን በኢትዮጵያ የቲክቶክ ፕላትፎርም ላይ የራሱን ልዩና ማራኪ አሻራ ማሳረፍ የቻለ ወጣት እንደሆነ ብዙዎች ያነሱለታል። ተሰጥኦ ጎልቶ የወጣ ወጣት ነው። በማህበራዊ ሚዲያ ሐሰተኛ መረጃ እንዳሸን በፈላበትና እውነትን ከውሸት መለየት እጅግ ፈታኝ በሆነበት ወቅት ላይ ሙሴ ለበርካቶች የታማኝነት ተምሳሌት መሆን ችሎ ነበር። የዚያ ማሳያ ለሁለት ተከታታይ ጊዜያት በኢትዮጵያ ቲክቶክ ክሬቲቭ አዋርድ ላይ በሚያቀርባቸው ወቅታዊ ፈጣንና እውነተኛ የዜና ይዘቶች ተወዳዳሪ ማጣት ተሸላሚ መሆን መቻሉ ነው። ህዝቡ ሙሴ ላይ የነበረው እምነት ተራ አድናቆት ብቻ አልነበረም። ይልቁንም ምንም አይነት መረጃ ከሙሴ ሰለሞን ውጭ ከሰማው አላምንም የሚል ጠንካራና ጽኑ አመለካከት በተከታዮች ዘንድ ተፈጥሮ እንደነበር ብዙዎች ያስታውሳሉ። ታዲያ አሁን ላይ የአይነቱ አመኔታ በአንድ ግለሰብ ላይ ይመጣል፣ ያውም በቲክቶክ እጅግ አልፎ አልፎ ብቻ የሚከሰት ነው። ሙሴ ግን በዚህ ፕላትፎርም ምን ያህል ጉልህ ተጽዕኖ ፈጣሪ እንደነበር በግልጽ የሚያሳይ ያው ምስክር ነው ይላሉ ብዙዎች ስለሱ ሲያነሱ። ነገር ግን የአስገራሚ ስኬት ጉዞና የህዝብ ፍቅር ሁሌም አልጋ ባልጋ አልነበረም። የሙሴ ህይወት በቅርብ ጊዜያት በተከታታይና በተደራረቡ ከባድ ፈተናዎች ውስጥ ሲፈተን ቆይቷል ይላሉ ለእርሱ ቅርበት ያላቸው ምንጮች። በሚሊዮን የሚቆጠር እይታ የሚያገኝበት፣ ህዝብን የሚያገለግልበትና ከፍተኛ ተቀባይነት ያተረፈባቸው የቲክቶክ አካውንቶቹ ከአንድም 2-3 ተዘግተዋል። ምክንያታቸው አይታወቅም ነበር። በተደራጁ ሪፖርቶችና በተደጋጋሚ እንዲዘጋበት ያደረጉ ጉዳዮችም በወቅቱ ሲነሱ ነበር። ለአንድ ዲጂታል ሚዲያ ሰው አካውንት መዘጋት ማለት ድምፁ መታፈን ማለት ነው። ሙሴ ግን በዚህ ተስፋ ሳይቆርጥ ደጋግሞ አዳዲስ አካውንቶች መክፈት ትግሉን ቀጥሏል። ከዚህ የከፋው ፈተና ግን የመጣው በግል ህይወቱ ላይ ነው። በተለይም ቲክቶክ አካውንቱ በተደጋጋሚ ተዘግቶ ድጋሚ እንዲከፈት በተደረገበት ወቅትም ከአዶናይ ጋር አብሮ መስራት እንዲሁም ደግሞ ከእውቁ ተጽዕኖ ፈጣሪና ዓለም አቀፍ ዜና አቅራቢው ከዴላን ፔጅ ጋር በጋራ ለመስራትም ከፍተኛ ጥረት ሲያደርግ እንደነበር እናስታውሳለን። ታዲያ በዚህ ሂደት ውስጥ የተሻገረው የሙሴ ህይወት ወደ ፍቅር ግንኙነት ተመርቶ ነበር። የፍቅር ግንኙነት፣ የግል ቤተሰብና ተያያዥ ጉዳዮችም ከሰሞኑ መነጋገሪያ ሆኗል። ለፍቅረኛው ከ6 ወራት በፊት ሽማግሌ ከመላኩና ህይወቱን ለማረጋጋት ከማሰቡ ጥቂት ቀደም ብሎ የተፈጠረው ክስተት ግን አይረሳም። በስራው አንድ የንግድ ማስታወቂያ ምክንያት ያልተጠበቀ አስደንጋጭ ችግር ገጥሞት ለእስር ተዳርጎ እንደነበር እናስታውሳለን። የህዝብ መረጃ ምንጭ የሆነው ሰውም ራሱ የዜና ርዕስ ሆኖ በፖሊስ ቁጥጥር ስር መዋሉ ለብዙዎች አሳዛኝ ክስተት ነበር። ይሁን እንጂ ሁሉም አበል ወጣቱን ከዓላማው አላስቆመም ይላሉ ስለሱ ምስክርነት የሚሰጡ። ዛሬ ላይ ደግሞ ወደ አዲስ ስራ ለመመለስ ብሎም አዳዲስ ዜናዎችን ማቅረብና የቀደመ ተቀባይነቱን ለማስመለስ የቻለውን ሁሉ ጥረት ያደረገ ይገኛል። አሁን ደግሞ የብዙዎችን ልብ የሰበረው አነጋጋሪና ያልተጠበቀው የፍቅር ህይወቱ ዛሬ መነጋገሪያ ሆኖ ቀጥሏል። በሙያው ስኬታማ የነበረው ሙሴ የግል ህይወቱን በዚያው ልክ ለማሳመር በማሰብ ከ6 ወራት በፊት አጥብቆ ለሚወዳትና ለትዳር ላጫት ፍቅረኛው ሽምግልና ልኮ እንደነበር እናስታውሳለን። በኢትዮጵያ ባህል ሽምግልና መላክ የትዳር ዋነኛውና ትልቁ ማሰሪያ በመሆኑ ይህን ዜና የሰሙ በሚሊዮን የሚቆጠሩ አድናቂዎቹ
እጅግ ተደስተው ነበር። ብዙዎቹ ከዛሬ ነገ የሙሴን የደማቅ ሰርግ ስነስርዓት እንታደማለን ብሎም ደግሞ ይህ ሂደት እናየዋለን ሲሉ ተደምጠው ነበር። ቲክቶከር አዶናይን ጨምሮ በርካታ ተጽዕኖ ፈጣሪዎችም ለሽምግልና ሄደው ተቀባይነት ባገኙ ማግስትም ሰርጉ ወዲያው ይፈጸማል የሚባሉ ሐሳቦች ሲሰነዘሩ ነበር። የዜናው ንጉሥ ሲያገባ ልናየው ነው በማለት በከፍተኛ ጉጉት ብዙዎች ቢጠብቁም የታሰበው ቀርቶ ያልታሰበው ሆኗል። የፍቅረኛሞቹ መተጫጨት ማህበራዊ ሚዲያ ላይ ትልቅ ተስፋን ፈጥሮ የነበረ ሲሆን ከእስር ቤት መከራ በኋላ የመጣው የደስታ ብስራት ተደርጎ ተወስዶም ነበር። ሆኖም የሰው ልጅ አቀዶት የፈጣሪ ፍቃድ ካልታከለበት ነገሮች ሁሉ የተገላቢጦሽ መሆናቸው አልቀረም። ከትላንትና ዕለት አንስቶ ታማኝነት ያላቸውና ለጉዳዩ ቅርበት አለን የሚሉ የመረጃ ምንጮች ይፋ ባደረጉት መረጃ መሰረት ሁለቱ ወጣቶች ሽምግልና ከተላከና ቤተሰብ ከተዋወቀ በኋላ ወደ ሰርግ ዝግጅትና ወደሚቀጥለው የህይወት ምዕራፍ ማምራት ሲገባቸው በመካከላቸው በተፈጠረና ሊፈታ ባልቻለ አለመግባባት ተጣልተው መለየታቸው እየተገለጸ ይገኛል። ይህ መረጃ ለሙሴ አድናቂዎች እጅግ ድንገተኛና ያልተጠበቀ ሆኖባቸዋል። በጉጉት ሲጠበቅ የነበረው ሰርግ ቀርቶ የልብ ስብራቱ መተካቱ በማህበራዊ ሚዲያው ላይ ከፍተኛ አነጋጋሪ እንዲሆን ምክንያት ሆኗል። ታዋቂና የህዝብ እይታ ባለበት ህይወት ውስጥም የግል ግንኙነቶችን ጠብቆ ማቆየት ምን ያህል ፈታኝ እንደሆነ ይህ አጋጣሚ በድጋሚ አሳይቷል። ምንም እንኳን መለየታቸው ትክክለኛና ዝርዝር ምክንያት በግልጽ ባይነገርም እርሱም ዝምታውን መስፈር ባይመርጥም ተስፋ የጣለበት የሽምግልና ሂደት ግን በዚህ መልኩ ብዙዎች እንዲያዝኑ አድርጓቸዋል። ይህ ሁሉ ውጣ ውረድ፣ የስነ ልቦና ጫና፣ አካውንት መዘጋት፣ የእስር ቤት መከራና አሁን ደግሞ የፍቅር ህይወቱ መፍረስ በአንድ ወጣት ትከሻ ላይ ሲወድቅ እጅግ ከባድ ነው። ይሁን እንጂ ሙሴ ሰለሞን ብርቱ መሆኑን በተግባር ለማሳየት እየጣረ ይገኛል። እነዚህ ሁሉ ተደራራቢ ፈተናዎችን ተቋቁሞና አልፎ በቅርቡ 24ኛ ዓመት የውልደት በዓሉን በማክበር ወደ አዲስ ህይወት ምዕራፍ ተሸጋግሬያለሁ የሚል መልእክትን አስተላልፏል። ገና በ24 ዓመቱ ይህን ያህል የህይወት ልምድ፣ የስኬት ጣዕምና የውድቀት ትምህርት ያገኘው ይህ ወጣት ለብዙዎች የጽናት ተምሳሌት መሆን ይችላል ሲሉ ይመሰክሩለታል። የልብ ስብራቱና ያጋጠመው ማህበራዊ ጫና ወደ ጎን በመተው ዛሬም ቢሆን ለተከታዮቹ ትክክለኛ መረጃ ለማድረስ የሚያደርገው ጥረት ላይ ብዙዎች አድናቆታቸውን የሰጡት አለንል እያሉት ይገኛል። ይህ ወጣት የቲክቶክ ይዘት ፈጣሪ ከገጠመው የፍቅር ህይወት ውድቀትና ከተለያዩ ቴክኖሎጂያዊ እንቅፋቶች አገግሞ በቀጣይ በምን አይነት የላቀ ጥንካሬና ስነ ልቦናዊ ብስለት ወደ ተከታዮቹ ይመለሳል የሚለው የሚታይ ይሆናል። የሙሴ ህይወት የሚያስተምረን ትልቅ ነገር ቢኖር ህይወት በፈተናዎች የተሞላች ብትሆንም ወርቆ መነሳትና ትግልን መቀጠል የሰው ልጅ ትልቁ ኃይል መሆኑ ነው። የማህበራዊ ሚዲያ ተጠቃሚዎችና በዚያ መልኩ የሚያልፉ ሰዎችም ህይወት ከውጭ ሲታይ በድምቀትና በደስታ የተሞላ ቢመስልም ከጀርባው ግን እጅግ ብዙ ያልተነገሩ እውነታዎችና ፈታኝ ውጣ ውረዶች እንዳሉበት የሙሴ ሰለሞን የቅርብ ጊዜ ማሳያ ሆኗል። የህዝብ አመኔታን አግኝቶ በዚያው ልክ ኃላፊነት መሸከም፣ በየቀኑ በሚለዋወጠው የቲክቶክ ዓለም ውስጥም ራስን አዘምኖ መገኘት እንዲሁም የግል ህይወትና የፍቅር ግንኙነትን ከህዝብ እይታ ነጥሎ በሰላም መምራት ምን ያህል አስቸጋሪ እንደሆነም መረዳት አያዳግትም። የሙሴ ተከታታዮችም አሁን ላይ ከሱ የሚጠብቁት የዜና መረጃዎች ብቻ ሳይሆን ይህን ከባድ የተባለ የህይወት ፈተናና የስነ ልቦና ጫና ተቋቁሞ ብሩህ ሆኖ ይወጣ ሆኖ የሚል ነው። በ24 ዓመት ዕድሜው ይህን ሁሉ ፈተና ያሳለፈው ሙሴ የህይወት ልምዱ ይበልጥ አብስሎትና ጠንክሮት እንደሚመጣ ብዙዎች ተስፋ ያደርጋሉ። የሽምግልናው መፍረስና የሰርጉ መቅረት ለጊዜው ያሳዛኝ ቢሆንም ምናልባትም ለሁለቱም ወገኖች የተሻለው የህይወት መንገድ የሚከፈትበት አጋጣሚ ሊሆን ይችላል ሲሉ ሁኔታውን የሚገልጹና የሚያነሱ አንዱ በር ሲዘጋ ሌላው እንደሚከፈት ማስታወስ ግድ ይለናል ሲሉም በተያያዥነት ሀሳባቸውን የገለጹት ለሱም መልካም ምኞታቸውን እየተመኙ ይገኛሉ። ወደ ቤተሰቦቻችን እኛም መልካም ሁሉ እንዲገጥመው እየተመኘን የዛሬን በዚህ እንቋጫለን። እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁ ደግሞ ላይክ፣ ሼር እንድታደርጉ በአክብሮት ጋብዘን እየጠየቅን የዛሬን በዚህ እንቋጫለን። በያላችሁበት ደግሞ ጥሩ መልካም ጊዜን እንመኛለን።